Audio Jungle. Audio Jungle. Audio Jungle. ሰላም ጤና ይስጥልን ውድ የሐረሪ ብሮድካስቲንግ ኔትወርክ ተከታታዮች፣ ይህ ዘውትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የአጀንዳ መሰናዷችን ነው። እኛም በዛሬው የአጀንዳ መሰናዷችን ወደ እናንተ ልናደርስ የወደድነው በሐረሪ ክልል የሚገኙ የአሽከርካሪ ተቋማቶችን የክልሉ መንገድ ልማት ቢሮ ቁጥጥርና የክትትል ስራው ምን ይመስላል በሚል ሀሳብ ዙሪያ የተለያዩ ሀሳቦችን ከኢንጂነር ጃፈር ኢብራሂም ጋር የአሽከርካሪዎች ብቃት ማረጋገጫ ዳይሬክተር ከሆኑት ጋር የተለያዩ ሀሳቦችን እያነሳን ቆይታ የምናደርግ ነው የሚሆነው። እናንተ ግን አሁንም አብሮነታችሁ ከሐረር ብሮድካስቲንግ ኔትወርክ ጋር መልካም ቆይታ። ተመልካቾች ቀደም ሲል እንግዲህ ባነሳነው ሀሳብ ዙሪያ ከጎኔ ኢንጂነር ጃፈር ኢብራሂም ይገኛሉ። ኢንጂነር ጃፈር ስለ ጊዜው እጅግ ከልብ አመሰግናለሁ። ዛሬ በእናንተ ተቋም የተገኘንበት ዋና ዓላማ ምንድን ነው? እንደ ሐረሪ ክልል ያሉ የአሽከርካሪዎች ማሰልጠኛ ተቋማቶች ላይ እያደረጋችሁ ወይንም እየሰራችሁ የምትገኙት የቁጥጥር ስራዎች ምን ይመስላል በሚለው ሀሳብ ዙሪያ የተለያዩ ሀሳቦችን የምናነሳ ነው የሚሆነው። የጥያቄያችን መነሻ የሆነን ዘንድ ብቁ አሽከርካሪዎችን ከማፍራት አኳያ የሐረሪ ክልል ትራንስፖርትና መንገድ ቢሮ የአሽከርካሪዎች የብቃት ማረጋገጫ ዳይሬክተር የአሽከርካሪ ተቋማቶችን ከመቆጣጠር አንጻር በሕግ የተሰጠው ስልጣንና ኃላፊነት ምንድን ነው የሚለውን መነሻ እናደርገው። አመሰግናለሁ። መጀመሪያ መብታችሁ ስለጠየቃችሁን በጣም ከልብ ላመሰግናችሁ እፈልጋለሁ። የሐረሪ ትራንስፖርትና መንገድ ልማት ቢሮ ከሚሰጣቸው ዘርፈ ብዙ አገልግሎቶች ውስጥ አንዱ የትራንስፖርት አገልግሎት ነው። ይህ የትራንስፖርት አገልግሎት ደግሞ ለአንድ ሀገር የጀርባ አጥንት ነው። ትራንስፖርት ማለት ይህ ትራንስፖርት አገልግሎቶች ለአንድ ሀገር ኢኮኖሚ ለመገንባት የሚያስፈልጉ የሚጫወቱ ትልቅ ሚና አለው ማለት ነው። በዛ ዘርፍ አሽከርካሪዎች ይህን ትራንስፖርት ዘርፍ ላይ ተሰማርተው የሚገኙ አሽከርካሪዎች ብቃታቸው መረጋገጥ አለባቸው። ይህም ብቃት ከማረጋገጥ አንጻር በፌዴራል ትራንስፖርት እና ሎጂስቲክ ሚኒስቴር በተሰጠን ስልጣን መሰረት በየክልሉ ያሉት የአሽከርካሪ ማሰልጠኛዎች በአዋጅ እንዲቋቋሙ በ1999 እስከ 2000 ባለው አዋጅ በወጣው አዋጅ ላይ በሱ መሰረት በየክልሉ ተቋቁሟል ማለት ነው። እንደ ክልላችን ደግሞ እነዚህ ማሰልጠኛዎች የአሽከርካሪ ማሰልጠኛዎች ተቋቁመው ፌዴራል ትራንስፖርት ባስቀመጠው መስፈርት መሰረት አቋቁመን ክትትልና ቁጥጥር እያደረገን ይገኛል ማለት ነው። ስለዚህ በክልላችን ውስጥ ያሉ አሽከርካሪ ማሰልጠኛዎች የሚያደርጉት ትልቁ ሚና ብቁ የሆኑ አሽከርካሪዎችን ማፍራት ነው ማለት ነው። እነዚህ ብቁ በስነ ምግባርና በክህሎት የታነጹ አሽከርካሪዎችን ለገበያ ማቅረብ ነው። ይሄን ደግሞ እኛ እንደ መንግስት ተቋም ክትትልና ቁጥጥር እናደርግባቸዋለን። ከፍተኛ ክትትልና ቁጥጥር አለ። በየጊዜው የሚወጡትን መመሪያዎችን፣ ደንቦችን ለማስፈጸም አጫጭር ስልጠናዎችን እየሰጠን የሚመጡትን አዋጆችን፣ መመሪያዎችን እንዲተገብሩ ክትትልና ቁጥጥር አድርገን አንድ ሰልጣኝ ሰልጥኖ ለገበያው እስኪበቃ ድረስ ክትትላችን በጣም ሰፊው ክትትልና ድጋፍ እያደረግንላቸው ነው የምንገኘው ማለት ነው። እንደ ሀገርም እንደ ክልልም በአሁኑ ወቅት እየደረሰ የሚገኘውን የትራፊክ አደጋ እንዲቀንስ ከማድረግ አንጻር እነኚህ በክልሉ የሚገኙ የአሽከርካሪ ተቋማቶች ምን አይነት አበርክቶ ይኖራቸዋል? ብቁ አሽከርካሪን ከመፍጠር አንጻር ማለት ነው። እስቲ እዚህ ላይስ ምን ይሉኛል? በጣም ጥሩ። ዋና ዓላማው የአሽከርካሪ ማሰልጠኛ ተቋሞች የተቋቋሙበት ዓላማ ራሱ ብቁና በስነ ምግባርና በክህሎት የታነጸ አሽከርካሪን ማፍራት ነው። ይህ ማለት ደግሞ በሀገራችን ሆኖም ብሎም በክልላችን ውስጥ የሚከሰቱ የትራፊክ አደጋ ነው ለመቀነስና ከተቻለም ለማጥፋት ከፍተኛ ሚና እየተጫወቱ ነው ያሉት ማለት ነው። ይህ ማለት አንድ አሽከርካሪ ወደ ማሰልጠኛው ከገባበት ጊዜ ጀምሮ የአሽከርካሪ ስነ ባህሪዎች ላይ በማትኮር አደጋን ተከላክሎ የሚያሽከርክር አሽከርካሪን ለማፍራት ነው ዓላማቸው የተቋቋሙበት ማለት ነው። ስልጠና የሚሰጡትም
እንግዲህ ያው እንደሚታወቀው አደጋ በሶስት አይነት መልኩ ሊገኝ ይችላል። አንደኛ ከመንገዱ ሁኔታ አደጋ ይመጣል። ሁለተኛ ከተሽከርካሪው ቴክኒክ ብቃት ማነስ ይመጣል። ሶስተኛ ከአሽከርካሪው ብቃት ማነስ ይመጣል ማለት ነው አደጋ እና ስለዚህ የአሽከርካሪ ማሰልጠኛ ተቋማት በከፍተኛ ትኩረት አድርገው የሚያሰለጥኑበት የአሽከርካሪ ባህሪ ላይ ነው። አንድ አሽከርካሪ ብቃት እያለው የአሽከርካሪ ስነ ምግባር ከጎደለው አደጋ ያደርሳል። ያለበት ሁኔታ፣ የእሱ የጤና ሁኔታ፣ የባህሪ ሁኔታ አላስፈላጊ ነገሮችን በማሽከርከር ላይ የሚጠቀም ከሆነ ለምሳሌ ጫት መቃም፣ አልኮል መጠቀም፣ እነዚህ መድኃኒት ተጠቅሞ ማሽከርከር የሚባሉ ባህሪን የሚለውጡ ነገሮችን በመጠቀም በሚያሽከርክርበት ጊዜ የአሽከርካሪ ስነ ምግባር ጉድለት ይባላል። ይህ ደግሞ ለሚከሰተው አደጋ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ዓላማቸው ብቁ የሆነ አሽከርካሪ በስነ ምግባር በችሎታ ብቻ አይደለም፣ ክህሎት ብቻ አይደለም፣ በስነ ምግባርም ብቁ የሆነ አሽከርካሪ በማሰልጠን ዘንድ ከፍተኛ አስተዋጽኦ ያደረጉ የትራፊክ አደጋን የመቀነስ እንዲቀንስ ከፍተኛ ሚና እየተጫወቱ ነው የሚገኙት ማለት ነው። መልካም። በክልሉ የሚገኙ የአሽከርካሪ ተቋማቶች ምን ያህል በፌዴራል እና በክልል የተቀመጡ ስታንዳርዶችን በማሟላት ምን ያህል ተቋማቶች አገልግሎት እየሰጡ ይገኛል የሚለውን ብናየው። በሐረሪ ክልል ውስጥ 6 የአሽከርካሪ ማሰልጠኛ ተቋማቶች ይገኛሉ። 6ቱም የተቋቋሙት በፌዴራል አዋጅ መሰረት ነው እና 6ቱም ማሟላት ያለባቸው ስታንዳርድ እና ስፔሲፊኬሽን የሚባል ነገር አለ። ማሟላት ያለባቸውን በስታንዳርዱ መሰረት ነው ያሟሉት። ይህን ደግሞ ማሟላታቸውን የትራንስፖርትና መንገድ ልማት ቢሮ በተሰጠው ስልጣን መሰረት እነዛን ስታንዳርዶችን እንዲያሟሉ በቅድመ ሁኔታ አንስታቸውና ክትትል እናደርግባቸዋለን ማለት ነው። ስለዚህ ሁሉም የሚጠበቅባቸውን አሟልተው ነው ያሉት ማለት ነው። በደረጃ 6ቱም የአሽከርካሪ ማሰልጠኛዎች የተቀመጠላቸውን መስፈርት አሟልተው ነው እውቅና ወስደው ወደ ስራ የገቡት ማለት ነው። ስለዚህ 6 ናቸው እንደ ክልላችን እውቅና ወስደው እየተንቀሳቀሱ ያሉት ማለት ነው። መልካም። አንድ ተቋም ስታንዳርድ አሟልቷል የምንለው ምን ምን መስፈርቶችን ሲያሟላ ነው? አንድ ተቋም ስታንዳርዱን አሟላ የምንለው የሚጠበቅባቸው መስፈርቶች አሉ። እነሱም በመስሪያ ቤት ማደራጀት፣ ኦፊሱን፣ የስልጠና ክፍል፣ የመማሪያ ክፍል፣ የወርክሾፖች ክፍል፣ የመኪና ተሽከርካሪዎችን ማቴሪያል ለሰልጣኙ የሚያሳዩበት ክፍል ወርክሾፕ ወይንም ላቦራቶሪ ሲያሟላ፣ እንደገና ላይብራሪ ሲያሟላ፣ እንደገና የንድፈ ሀሳብ ፈተና ወይንም የኮምፒውተር ፈተና መሰልጠኛና መፈተኛ ክፍል ከ5 በላይ የሆኑ ኮምፒውተሮችን የያዘ ክፍል ስፋቱ 4x6 የሆነ ክፍል ሲኖረው፣ እንደዛውም የሴክሬታሪ እና የማኔጀሩ ክፍል ሲያሟላ፣ ሌላ ደግሞ የመመዝገቢያ ክፍል ሲኖረው አንድ ተቋም የስልጠናውን ክፍል አካባቢ አሟላ እንለዋለን። ሌላ መስክ ላይ የተሽከርካሪዎችን ብዛት በየካታጎሪው ማለት ነው። በየካታጎሪ ስንል በየምድቡ የምንሰጣቸው መንጃ ፈቃዶች አሉ። ለህዝብ አንድ የሚያስፈልግ ትልቅ አይሱዙ የህዝብ አንድ ቅጥቅጥ አይሱዙዎችን ሊያሟላ ይችላል። እስከ 24 መቀመጫ ያለውን ተሽከርካሪ ሊኖር ይገባል። ባለ አውቶሞቢል ስንል ደግሞ ከ1 እስከ 12 መቀመጫ የሆኑ ተሽከርካሪ ሚኒባሶችን ሊኖሩ ይገባል። ሶስተኛ ደግሞ በ3 እግር አሁን በእኛ አካባቢ 3 እግር ተሽከርካሪዎች ለምንሰጣቸው በተለምዶ ባጃጅ የምንላቸው ወይ ፎርስ ወይንም ቲቪኤስ እነዚህን ሊያሟላ ይችላል ማለት ነው። ስለዚህ ሌላ ደግሞ በተጨማሪ አሰልጣኞች አፕሩቫል ወይንም የፌዴራል ትራንስፖርት ባለስልጣን የሚሰጠው ላይሰንስ አለ አፕሩቫል ተብሎ እሱን የብቃት ማረጋገጫ ሲኖረው ነው የአሰልጣኝነት ሚና ሊኖር የሚገባውና እነዚህን ነገሮች ማሟላት አለበት። የመማሪያ ክፍሎች፣ ላቦራቶሪ፣ የኮምፒውተር ክፍል፣ ላይብራሪ እና ወርክሾፕ ብለናል። መስክ ላይ ደግሞ ተሽከርካሪዎችን ሊኖራቸው በየዘርፉ ሊኖራቸው ይገባል እስከ ሞተር ሳይክል ማለት ነው። እዚህ በየዘርፉ ሲያሟላ ብቁ የሆነ አፕሩቫል ያለው አሽከርካሪዎችን ሊኖሩ ይገባል። ይሄ ሲኖረው ስታንዳርድ አሟላ ነው የሚባለው።
መልካም። በዚህ ዙሪያ ስታንዳርድ ያላሟሉ የአሽከርካሪ ተቋማቶች ላይ የወሰዳችሁት እርምጃዎችስ ምንድን ናቸው? የወሰዳችሁት እርምጃ ካለ ቢያነሱ። ስታንዳርዱን ያላሟሉ ተቋሞች የሉም። በእርግጥ አብዛኛው ከ98 በላይ ያሟላ ናቸው። አላሟሉ የምንላቸው ማቴሪያል ነው። ስታንዳርዱ የሚጠይቀውን ሁሉን አላቸው ከ90 ምናምን በላይ ከ98% በላይ ግን አንድ ተቋም ላይ የሚጠበቅበትን ለስታንዳርዱ የሚጠይቀውን ሲሚሌተር አንድ አላሟላ አሽከርካሪ ማሰልጠኛ አለ። እሱ ላይ ደግሞ ማስጠንቀቂያ ደብዳቤ ጽፈንበታል። በቀጣይ ግምገማ ላይ ይህ ማቴሪያል የማሰልጠኛ ማሽን አሟልቶ እንዲገኝ ማስጠንቀቂያ ጽፈን ሰጥተነዋል ማለት ነው። በቀጣይ በ2019 ዓመት በጀት ላይ አሟልቶ ሊቀርብ ይችላል ብለን ተስፋ አለን። ስለዚህ ሌሎቹም በቀጣይ በምናደርገው ግምገማዎች በአመት 3 የምናደርጋቸው ግምገማዎች አሉ። የመጀመሪያው 3 ወር ላይ ግምገማ እናደርጋለን። ወጥተን ተሽከርካሪ ሁኔታ እናያለን። የተሽከርካሪያቸው ብቃት እናያለን። ከዛ የክላስ ክትትልና ቁጥጥር የስልጠና ማቴሪያሎች ላይ እና ላይብራሪ እና ኮምፒውተሮቻቸው ላይ ቁጥጥር እናደርጋለን። በቀጣይ 6ኛ ወር ላይ እናደርጋለን። በቀጣይ 9ኛ ወር ላይ እናደርጋለን። አመታዊ ደግሞ 3ኛ ሩብ አመት ላይ የአመታዊ ግምገማ አጠቃላይ ግምገማ እናደርጋለን ማለት ነው። ይህ ማለት ደግሞ ከአንድ ተቋም የሚጠበቅበትን ማቴሪያሎች መኖራቸውን፣ ያረጁ ካሉ ደግሞ እንዲቀየሩ የሚደረግበት ሁኔታ፣ የደከመ ካለ ደግሞ እንዲሻሻል፣ ክፍተት የተገኘባቸውን ደግሞ ክፍተታቸውን እንዲያሟሉ እናደርግበት የአመታዊ ግምገማ እናደርግና ስታንዳርድና ደረጃ እናወጣቸዋለን ለማሰልጠኛዎቹ ማለት ነው። እነዚህ አሽከርካሪ ማሰልጠኛዎች በደረጃ ሞዴል የምንላቸውንም በየአመቱ እንሸልማቸዋለን። ሞዴል አሽከርካሪ ማሰልጠኛዎች ብለን እንሸልማቸዋለን። ይህ የምናደርገው ሌሎቹም እንዲበረታቱ ነው። ሌሎቹም ፉክክር ውስጥ ገብተው እንዲበረታቱ ነው ይህን ነገር የምናደርገው ማለት ነው። ይህ ደግሞ ያው ነፃ ገበያ ስለሆነ እነሱም በፉክክራቸው መካከል ብቁ የሆኑ አሽከርካሪዎችን አፍርተው ደረጃና ስም ሊያገኙ ይችላሉ ማለት ነው። ስለዚህ ክትትልና ቁጥጥር በምናደርግበት ጊዜ ግምገማ አድርገን በቀጣይ ችግር ያለበትን ችግሩን ገልጸን ደብዳቤ እንጽፍለታለን እንዲያስተካክል ማለት ነው። በቀጣይ የሚያስተካክል ከሆነ አስተዳደራዊ እርምጃ ወስደን ተቋሙንም እስከ ማሸግ እንደርሳለን ማለት ነው። በአሁኑ ወቅት በክልሉ የሚገኙ የአሽከርካሪ ተቋማቶች የሚሰጡትን የተግባርና የቲዮሪ የማስተማር ሂደትን ተቋማችሁ ከመከታተልና ከመቆጣጠር አንጻር እየሰራቸው ያሉ ስራዎች ምንድን ናቸው? እኛ እንደ ትራንስፖርትና መንገድ ልማት ቢሮ ያቋቋመውን ማሰልጠኛ ክትትልና ቁጥጥር ማድረግ ግዴታ ይጠበቅበታል። ስለዚህ የአሽከርካሪ ተቋማት ክትትልና ቁጥጥር ባለሙያ መድበን በየጊዜው ክላስ ውስጥ የሚሰጡ ስልጠናዎችን እየተከታተለ የልጆቹን መማራቸውን ከክላስ ከተማሩ በኋላ ክላስ ላይ ንድፈ ሀሳብ ትምህርታቸውን ካጠናቀቁ በኋላ ወደ መስክ የሚወጡበትን ሁኔታንም ተከታትሎ መስክ ላይም ቁጥጥር ያደርጋል ማለት ነው። ይህ ማለት በፌዴራል ስታንዳርድ በተቀመጠው መሰረት 1:10 በሚባለው አንድ ተሽከርካሪ ላይ 10 ሰልጣኝ ብቁ ሆኖ መውጣት አለበት። ብቁ የሆነ ክህሎቱም ችሎታም ማግኘት አለበት እና ይህን ክትትል መስክና በክላስ ትምህርት ክፍል ውስጥ በሚሰጠው ንድፈ ሀሳብ ላይ በሚሰጠው ክትትል ያደርግና አቴንዳንስ ይወስዳል ማለት ነው። ማሰልጠኛውም ራሱ የራሱ ክትትልና ቁጥጥር አቴንዳንስ አድርጎ ይቀበላል። ተማሪዎችን ይከታተላል። ከ3 ቀንና ከዛ በላይ የሚቀረውን ያለ ምክንያት የሚቀረውን ተማሪ ከስልጠና ዙሩ ራሱ ያስወጣል ማለት ነው። እኛም ደግሞ በሚቀርብልን ስም ዝርዝር መሰረት ያልሰለጠነ ሰው ወደ እኛ መጥቶ ከእኛ የሚጠበቀውን ምዘና አይወስድም ማለት ነው። ለምን? ተቋም ቁጥጥርና ክትትል ባለሙያ የሰለጠኑትና ያልሰለጠኑትን ለይቶ ነው የሚያቀርብልን። ያልሰለጠኑትን በስማቸው ተካቶ ወደ እኛ መስሪያ ቤት መጥቶ እኛ የምንሰጠውን ምዘናዎች ሁለቱን የተግባርና የኮምፒውተር ንድፈ ሀሳብ ምዘናዎችን ወስዶ መንጃ ፈቃድ ሊያገኝ አይችልም ማለት ነው። ስለዚህ ቀድሞውኑ ክትትልና ቁጥጥር ተቋም ላይ አድርገን እዛ ላይ ያሉትን ክፍተቶች እንዲያሟሉ ራሱ ማስጠንቀቂያ ያሰጠን ብቁ የሆነ አሽከርካሪ እና እዛ ከ70 እና ከ75% በላይ ብቁ ነው ብለው እኛ ጋር እነሱ መዝነው ከላኩ በኋላ ነው እኛ እዚህ ጋር መንጃ ፈቃድ የምንሰጣቸው። መዝነን ማለት ድጋሚ የራሳችን ምዘና አለ፣ መዝነን የምንሰጠው።
ስለዚህ ክትትልና ቁጥጥር በንድፈ ሀሳብና በመስክ ላይ ባለሙያ መድበን እያደረግንባቸው ነው። መልካም አቶ ጃፋር፣ እኛም እንግዲህ በተለያዩ በክልሉ የሚገኙ የአሽከርካሪ ተቋማቶች ላይ ያደረግነው የመስክ ምልከታ አለ። ይህ የመስክ ምልከታ ተቋማቶች እየሰጡ ያለው ብቁ አሽከርካሪን ከማፍራት አንጻር እየሰሩ ያለው ስራዎች ምን ይመስላል የሚለውን በአጭር ቪዲዮ ወደ ተመልካቾች አድርሰን ተመልሰን የምንገናኝ ነው የሚሆነው። አቶ ሙንተሲር አህመድ ይባላለሁ። እድሜ በሶስት ደረጃ ነው የምናየው። ሰውየው ፋይዳ መታወቂያ ወይም ቀበሌ መታወቂያ 18 ዓመት የሞላው ልጅ 22 ዓመት ብሎ ቢያመጣ የትምህርት ማስረጃው ነው የምናየው። ከዛ ነው የምንነሳው እኛ። ያንን ካየን በኋላ አሁን ምንድነው ቀጥሎ ያለው መንጃ ፈቃዶች የሚጠይቀው ደረጃ ከ10ኛ ክፍል በላይ ነው። ድሮ 8 እና 10 ነበር የሚለው፣ አሁን 10ኛ ክፍል በላይ ነው የሚለው። ስለዚህ የአሰልጣኝ የሚያመጣውን ሰርቲፊኬት እኛ አንዳንድ የምንወስደው ጥርጣሬ ካለን 10ኛ ክፍል ሰው ሲያመጣ ማንበብ መጻፍ መቻል አለበት። ያንን ቼክ እናደርጋለን። የማይችለው አንቀበለው። ከዚህ አንጻር እኛ አሁን ላይ እንደዚህ አይነት ብልሹ አሰራሮችን ከኛም አቅም እንዲሁም ደግሞ ከመንግስት ወይ ደግሞ ከመንገድ ትራንስፖርት አገም ጋር በቅንጅት በመስራት እድሜ ላይ የተለያዩ ነገሮች ላይ ማጭበርበርን ለማስቀረት ሲባል ብዙ ጥረቶች እየሰራን ነው። ከሜዲካል አንጻር ማለት ነው። ሜዲካል አንጻር ስንል ከግል ሆስፒታል በፍጹም አንቀበልም። ከመንግስት ተቋም ነው፣ ከመንግስት ሆስፒታል ነው። እዛ አጭበርብሮ ሊመጣ አይችልም። እንዲሁም ደግሞ ከመታወቂያ ከቀበሌ አንቀበልም። ከናሽናል አይዲ ጋር ካልተያያዘ ከትውልድ ዘመኑ ያን ሁላ መስፈርቱን በማሟላት ያችን ብልሹ አሰራር ለማስቀረት በጣም እየሄድንበት ያለ ነገር አለ፣ እየሰራንበት እንገኛለን ማለት ነው። ይሄ ነው በእኛ በኩል ያለው። ከመፍጠር አንጻር የሚኖራቸው አንድምታ እያንዳንዱ በእኛ ትምህርት ቤት ገብቶ የሚማሩ ተማሪዎች ብቃት ይዞ እንዲወጡ የምናደርግባቸው የተሟላ ሾፕን ያለ ይሄ እያንዳንዱ ስነግርህ ተሽከርካሪ ከ5 መሰረታዊ ክፍሎች ነው የተዋቀረው ብለውን ነገር በምናሳይበት ሰዓት እነኚህ እናሳይ። ለምንድን ነው የሚጠቅመው አንተ ካልከኝ አንድምታ መጀመሪያ አሽከርካሪ ሰልጣኞች የሚያውቁትን ተሽከርካሪ የሚደርሰውን ችግር ራሳቸውን ከአደጋ ለመጠበቅ ምን ሲሆን ነው ምን የሚደርሰው የትኛው ፓርት ላይ ሲሆን ነው ፌላሪቲ ሲኖር አደጋ የሚፈጠረው የሚለውን ነገር እያንዳንዷን እየነካን እየዳሰሱ ተማሪዎቻችን እንዲማሩና ብቁ የማሽከርከር ብቃት ይዘው እንዲወጡ የምናደርግባቸው የሾፑ አንዱ ክፍል ነው። ይህም ማሰልጠኛ ስንጀምር ያለውን አደጋ አይተን ያንን መሰረት በማድረግ አንድ አስተዋጽኦ በአደጋው ዙሪያ እናድርግ በሚል መነሻ ነው መሰረት ነው። በዛም መሰረት አስተዋጽኦ እያደረግን ያለ ነው። አንድ ሰልጣኝ ሲመጣ አስፈላጊው ፎርማሊቲዎች አሟልቶ ከመመዝገብ አኳያ ያንን የተሰጠን መመሪያ አለ። ያንን በማሟላት ወይም እንዲያሟሉ አድርገን ያሟላውን እየመዘገብን አስፈላጊውን የቲዮሪና የተግባር በቂ ስልጠና በመስጠት የራሳችንን ግምገማ በመገምገም ፈታኝ መንገድ ትራንስፖርት በሚሰጠን ወይም በሚፈትንልን ያንን በማድረግ የራሳችንን የበኩላችንን አስተዋጽኦ እያደረግን ነው። ተቋሙ ከምዝገባ እስከ ስልጠና እስከ ፈተና ድረስ ያለው የተቀመጠ እንትን አለ። የስልጠና እንትኖቹ በስነ ምግባር ምንድን ነው በተግባር እና በጽሁፍ የሚማሩት እና ወርክሾፕ አሁን ያለንበት ቦታ ስቴፑን እየጠበቁ ነው ተማሪዎች የሚማሩት እና ክትትልን በደንብ እናደርጋለን። አሁን በዙሩ ላይ ባለው ብቻ ላይ ሳይሆን ከዚህ ቀደም ያሰለጠናቸው ሰልጣኞች ምን ያህል ብቃት አላቸው፣ መንገድ ትራንስፖርት ሄደው የተለያዩ ጉዳዮች አጠራጣሪ ጉዳዮች ሲገጥማቸው እነሱ በደብዳቤ ወደኛ ይልካሉ። እኛ ጋር መጥተው ደግሞ ካጣራን በኋላ አጠራጣሪ ሁኔታ ካገኘ እስከ ማሰልጠን ደረጃ ወደ ስልጠና ወደ መመለስ። አሁን እዚህ ጋር ይህ ድርጅት ለትርፍ የተቋቋመ ድርጅት ቢሆንም እንደ ሀገር ደግሞ ኃላፊነት አለበት። ኃላፊነቱን ለመወጣት ይህ አሽከርካሪ እኛ በብቃቱ ላይ ጥርጣሬ አለን ብለን ካረጋገጥን ጥርጣሬያችንን ለመንገድ ትራንስፖርት እናሳልፋለን። ስሙን፣ ምድቡን፣ ዙሩን በመግለጽ በደብዳቤ እናሳውቃለን። እነሱም እዛ ጋር የሚሰሩትን ስራዎች በማድረግ ከጎናችን በመቆም እዚህ የሚያስፈልጉ ነገሮችን ያደርጋሉ።
ሰልጣኞች ወደ ሜዳ ከመውጣታቸው በፊት የሲሙሌተር ኤክሰርሳይዝ እንሰጣቸዋለን። ኖት ኦንሊ ሲሙሌተር ወርክሾፕ ውስጥም ይገባሉ። በዛ አይነት ይሄ ለምሳሌ የመጀመሪያው አንድ አሽከርካሪ ከመነሳቱ በፊት ማድረግ የሚገባቸውን ጥንቃቄዎች ካደረገ በኋላ ተሽከርካሪውን ለማሽከርከር መጀመሪያ ምንድነው ማድረግ ያለበት? ስፒክሎ አሬንጅ አድርጎ ፍሪሲዮን ይረግጣል። ፍሪሲዮን ፔዳል ይረግጣል። እጅ ፍሬን መሳቡን ቼክ ያደርጋል። ከዛ ተሽከርካሪውን ምን ያደርጋል? ያስነሳል ማለት ነው። አስነሽ እንደዛ። ኦኬ እሺ። በክላስ ውስጥ በሲሙሌተር የተደገፈ ትሬኒንግ ከሰጠን በኋላ ወደ ሜዳው እንመጣለን። በእኛና በመንገድ ልማት ትራንስፖርት ቢሮ መካከል ያለው ግንኙነት እንደ አንድ ተመጋጋቢ ኩባንያዎች ነው። ለምን እኛ እነሱ ከሌሉ እኛ የለንም፣ እኛ ደግሞ ያለ እነሱ ህልውና የለንም እና ዋነኛው የኛ መበርታት የነሱ ክትትል ነው። በየጊዜው መጥተው ሱፐርቫይዝ ያደርጉናል። እያንዳንዱ ዙር ላይ የንድፈ ሐሳብና ተግባር ስልጠና ስንሰጥ አቴንዳንስ መጥተው ፎሎ ያደርጋሉ። አመታዊ የተቋማት ግምገማ ይደረጋል። ሌላው በመንጃ ፈቃድ አሰጣጥ ዙሪያ ዘንድሮ 1-2 ዓመት በኋላ ወደ አውቶሜሽን ስለገባ ሲስተም በመጀመሩ ተገልጋዮቻችን የመንጃ ፈቃድ አሰጣጥ ስርዓቱ ላይ በጣም ሳቲስፋክሽን አላቸው። ምንድነው አንደኛ የሚሰጠን መመሪያ አለ መንገድ ትራንስፖርት፣ በዛ መሰረት ያንን እንዲያሟሉ አድርገን እኛ የበኩላችንን አስተዋጽኦ እናደርጋለን። ከዛ ፋይሉ መኖ ሲገባ ደግሞ መንገድ ትራንስፖርት አይቶ አጣርቶ ነው ያለውን ነገር ይሄ ብቁ ነው እነዚህ ልጆች ይጀምሩ ሲለን ነው ያንን ስልጠና ምን ጀምረው። ይሄ ማለት ለእኛም ለሰልጣኝም እነሱ አይተው አጣርተው ሲሆን የተሻለ ነው። አደጋ ከመቀነስ አኳያ የበኩላችን አስተዋጽኦ እኛም ተናበን ማለት ያለውን ክፍተት ይሄ ይስተካከል ይሄ ይሆናል ደብዳቤ ጀምሩ የሚል ሲሰጡን ነው አሁን መጀመር እንኳን ክላስ ወይም ማስተማር የምንችለው። ሐረሪ ክልል መንገድ ትራንስፖርት ቴክኒሻሎች ድሮ የፌዴራል ቁጥጥር በፌዴራል የሚመጡ ተቋጣሪዎች መጡ ሲባል ተቋማቶች ትንሽም ቢሆን እንትን ነበር። ከፌዴራል የበለጠ በአሁኑ ሰዓት ኃይለኛ ተቋጣሪ የክልሉ መንገድ ትራንስፖርት ቴክኒሻሎች ምንም አሁን በቅርቡ ነው ከሳምንት በፊት ነው ግምገማ ያጨረስነው። እኛ እንደ አንድ መንግስት መስሪያ ቤት እንደ ሐረሪ መንገድ ትራንስፖርትና መንገድ ልማት ቢሮ ብቃት ማረጋገጫ ዳይሬክቶሬት ክፍል በፌዴራል ስታንዳርድ በወጣው አዋጅ መሰረት ማሰልጠኛዎች ከተቋቋሙ ጊዜ ጀምሮ ክትትልና ቁጥጥር ይደረጋል ማለት ነው። በዚህ ክትትልና ቁጥጥር ውስጥ በየጊዜው እየተሻሻሉ የሚወጡ አዋጅና መመሪያዎችን በመከተል ተቋማቶች እነዛን አዋጆች መመሪያዎችን እንዲተገብሩ ክትትልና ቁጥጥር እናደርጋለን ማለት ነው። በዛ ክትትልና ቁጥጥር ውስጥ እያንዳንዱ ተቋም እያንዳንዱ አሽከርካሪ ማሰልጠኛ ተቋሞች የሚጠበቅባቸውን አሟልተው ጠብቀው ስልጠና ማስጠት አለባቸው። ይሄ ዓላማው ብቁ አሽከርካሪ ለማፍራት ነው። በስነ ምግባር የታነጸ ብቁ አሽከርካሪ ለማፍራት በጣም እኛም ክትትል እናደርጋለን። Audio Jungle. Audio Jungle. Audio Jungle. ተመልካቾች ቀደም ሲል እንግዲህ በክልሉ በሚገኙ የተለያዩ ተቋማቶች ላይ ተቋማቶቹ ብቁ አሽከርካሪን ከማፍራት አንጻር እየሰሯቸው ያሉ ስራዎች ምን እንደሚመስሉ ነበር በአጭር ቪዲዮ ወደ እናንተ ያደረስ ነው። አቶ ጃፈር እንግዲህ ያው ኢንጂነር ጃፈር እንግዲህ ቀደም ሲል ወደ ተመልካቾች ያደረስ ነው በክልሉ የሚገኙ ተቋማቶች ብቁ አሽከርካሪን ከማፍራት አንጻር እየሰጡ ወይንም እየሰሩ ያለው ስራ ምን እንደሚመስል ነበር ወደ ተመልካቾች ያደረስ ነው። ከዚህ ጋር በተያያዘ በተቋማት በእነሱ ተቋም ሲማሩ የነበሩ አሽከርካሪዎች ከተቋሙ ውጪ ከተማሩበት ተቋም ውጪ ብቁ አሽከርካሪ መሆናቸውን የምታረጋግጡበት የመመዘኛ ስርዓትስ ምንድን ነው?
እነኛ አሽከርካሪዎች ከራሳቸው የአሽከርካሪ ተቋም ብቁ ናቸው ተብለው ወደ እናንተ በሚላኩበት ሰዓት ላይ እናንተ እነኛ አሽከርካሪዎች ብቁ መሆናቸውን የምታረጋግጡበት የመመዘኛ ስርዓታችሁ ምን ይመስላል? መልካም። የአሽከርካሪ ማሰልጠኛ ተቋሞች አንድ እጩ አሽከርካሪ በንድፈ ሀሳብና በመስክ ተግባር ስልጠና ላይ ስልጠናውን አጠናቆ ሲጨርስ ምዘና ይሰጣል። የእነሱ ምዘና ያለፈውን ወደኛ ይልካሉ ማለት ነው። እኛ ደግሞ የራሳችን የተቀመጠ ስታንዳርዱን የጠበቀ ምዘና መስፈርት አለ። ያኛው አንደኛው ንድፈ ሀሳብ ነው፣ ሁለተኛው ደግሞ የተግባር ነው ምዘና የምንሰጠው። የምዘናው ሂደት በባለሙያዎች ይሰጣል። ፈታኝ ቴክኒሻኖች አሉ። የንድፈ ሀሳቡ የኮምፒውተር ፈተና እኛ ጋር መጥተው በሚሰጣቸው ኮድ መሰረት ፈተናቸውን ይፈተኑና ነጥባቸው 74 በላይ ሲሆን የማለፊያ ነጥብ 74 ነው። ከ74 በላይ ሲሆን የንድፈ ሀሳብ ፈተና አለፉ ብለን ምዘናቸው ውጤት ይሰጣቸዋል ማለት ነው። ሌላኛው ተግባር ላይ መስክ ላይ የሚደረግ ፈተና ነው። መስክ ላይ በፌዴራል ትራንስፖርት ባለስልጣን የተሰጣቸው አፕሩቫል ያላቸው ፈታኞች አሉ፣ ቴክኒሻኖች። እነዛ ቴክኒሻኖች መስክ ላይ በመውጣት በተመደቡበት ልጁ በሰለጠነበት ተሽከርካሪ ላይ በዛው ተሽከርካሪ ላይ ገብቶ የተቀመጠለትን ፈተናዎች ይፈተናል። ያም ሁለት ፈተና ነው እዛ ላይ የሚፈተኑት። አንደኛ መሰናክል እና ሁለተኛ ደግሞ ከተማ ጉዞ የሚባሉ ፈተናዎች አሉ። መሰናክል ማለት በእንጨቶች መካከል የተቀመጠለትን በሜትር ተለክቶ የተቀመጠለትን ውስጥ ገብቶ መውጣት ነው። እንደሰለጠነውና እንደተገመገመበት በዛው መልኩ ገብቶ እንጨት ውስጥ ሄዶ ወደፊትም ጉዞውን አድርጎ ወደ ኋላም ጉዞውን አድርጎ ጨርሶ ሲወጣ የመሰናክል ፈተናውን ማጠናቀቅ ይባላል። ከዛ በኋላ የከተማ አነዳድ ነው፣ የከተማ ጉዞ ይባላል። ይህ ደግሞ ዳገትና ቁልቁለትን ያካተተ አደባባይን ያካተተ መስቀለኛ መንገድን ያካተተ መንገዶች አሉ። እነዛ መንገዶች ላይ ሲያሽከረክር ብቃቱን ማሳየት አለበት። እዛ ላይ የሚሰጡ ነጥቦች አሉ። ፌዴራል ባወጣው ስፔሲፊኬሽን መሰረት ቼክሊስት አለን። በዛ ቼክሊስት መሰረት እነዛ ምዘናዎች አድርገን ከ74 በላይ ሲያመጣ አለፈ ይባላል ማለት ነው። የነዛ ሁለቱ ውጤት ድምር እሱ ልጅ እጩ አሽከርካሪው መንጃ ፈቃድ እንዲያገኝ በእኛ መስሪያ ቤት በኩል መጥቶ የሚጠበቅበትን ለመንግስት ግብር ከፍሎ መንጃ ፈቃዱን ይወስዳል ማለት ነው። መልካም። በእናንተ ተቋምም የሚነሱ አንዳንድ ቅሬታዎች አሉ። ይሄ ቅሬታ ምንድነው? በተቋማችሁ መንጃ ፈቃድ ለማሳደስ የሚመጡ አሽከርካሪዎች ፋይላቸው ብዙ ጊዜ የመጥፋት ሁኔታዎች እንደሚከሰት ሲያነሱ ይስተዋላሉና ከፋይል ጋር ተያይዞ እንዴት ነው የአሰራር ሂደታችሁ? ብዙ ጊዜ ቀደም ሲል የነበረው ፋይል አያያዝ ያው ያልዘመነ ነበረ ማለት ነው። ያልዘመነ ነበርና ከረጅም ጊዜ በኋላ ሲንከባለል የነበረው የፋይል አያያዝ ድክመት ነበረ ድሮ ላይ ማለት ነው። አሁን ግን እኛ ከረጅም 2016 ዓ.ም ጀምሮ ፋይላችንን ወደ አንድ ሲስተም ወይንም ወደ አንድ ቋት አስገብተናል፣ አዘምነናል፣ አውቶሜት አድርገናል ማለት ነው። አውቶሜት አድርገን አውቶሜሽን ሲስተሙን በመዘርጋት እንዳሉ መዝገብ ቤት ላይ ያሉትን ፋይሎች ጠፋ ማለትን ለማጥፋት አንድ መንጃ ፈቃዱን ለማደስ ወይም ፋይል ዝውውር ለማድረግ የመጣ ሰው ፋይሉና ሲስተም ውስጥ እንዲኖር ሁሉንም ወደ አንድ ቋት ወይም ወደ አንድ ሰርቨር ውስጥ አስገብተናል ማለት ነው። ስለዚህ በፊት የነበሩ ችግሮች አውቶሜሽን ከጀመርን በኋላ ተቀርፈዋል። ሲስተማችን በጣም ስራችንን አቃሉልናል ማለት ነው። አንድ ሰው ለማደስ በሚመጣበት ጊዜ የግድ ወረቀት ፋይሉን ማውጣት የለበትም ማለት ነው። የሰውየው ዳታ ኦልሬዲ ወደ አንድ ቋት ስለገባ ስሙን በሚናገርበት ጊዜ እዛ ላይ ራሱ ስሙ ይወጣለታል ማለት ነው። ስለ ሰውየው ሂስትሪ ይወጣል ማለት ነው። ስለዚህ ይህ ማለት ደግሞ ሰውየው ወረቀት ከዚህ ወደዚህ ማጓጓዝ አይጠበቅበትም ማለት ነው። ወደ ወረቀት አልባ ነው እየሄድን ያለ ነው። አሁን ሙሉ ለሙሉ ወደ ወረቀት አልባ በአጭር ጊዜ ውስጥ እንገባለን ብለን ተስፋ አለን። አሁን ግን አውቶሜሽን ሲስተማችንን ከዘረጋን በኋላ ይህ ፋይል መጥፋት የሚለው ነገር ኮምፕሊትሊ ጠፍቷል እና መዝገብ ቤት አያያዛችንም አሁን በጥሩ ሁኔታ ላይ ያለው። ስለዚህ ማንኛውም ከስተመር እኛ ጋር መጥቶ መንጃ ፈቃድ አድሶ በ30 ደቂቃ ውስጥ ይሄዳል። አሁን ደስ የሚለው ነገር አንድ ባለጉዳይ ሲመጣ
አሁን ሪፎርም ረጅም በጣም ደስ የሚል ሪፎርም ሰጥተናል። መዝገብ ቤት ላይም እኛ አሰራር ላይም ሪፎርም አድርገናል። አንድ ሰው በ30 ደቂቃ ውስጥ ወረፋ ከሌለ ማለት ነው በ30 ደቂቃ ውስጥ መንጃ ፈቃድ አድሶ ግብሩን ከፍሎ ተደስቶ ነው የሚሄደው። ይሄ ደግሞ በተጨባጭ እየሰራንበት ያለንበት ሁኔታ ነው ማለት ነው። ይሄ ትልቅ ለውጥ ነው። አንደኛ አውቶሜሽን ለውጥ አመጣለን። አውቶሜሽን ትልቅ ለውጥ ነው ያመጣልን ማለት ነው። እያንዳንዱ ፋይሎቻችን ወደ ቋት እንዲገባ አደረገልን። ከዛ ሰውየው ሲመጣ በ30 ደቂቃ ውስጥ መንጃ ፈቃድ አድሶ ይሄዳል ማለት ነው፣ ምንም እንከን የሌለበት ማለት ነው። ስለዚህ ይሄ ትልቅ ለውጥ ነው ማለት ነው። እና አሁን ፋይል ጠፋ ምናምን የሚባለው ነገር ኮምፕሊትሊ ጠፍቷል። እንደ ልብ ነው ማንኛውም ሰው መጥቶ ከፈለገበት ክልል መጥቶ መንጃ ፈቃድ አድሶ ወስዶ ይሄዳል። ልክ እንደዛውም አዲስ መንጃ ፈቃድ ገና ሲመጣ ወደ ቋት ነው የሚገባው። አዲስ መንጃ ፈቃድ ሰልጥኖ አዲስ እጩ አሽከርካሪዎችን 6ቱን ማሰልጠኛ በሚያመጡበት ጊዜ እንዳለ መረጃቸው ወደ ቋት ነው የሚገባው። ሲስተም ገባ ማለት ነው። ሲስተም ከገባ በኋላ ምንድን ነው እዛው የፈተና ኮድ ይወጣለታል። እዛው ፈተናውን ምዘናውን ይወስዳል በቀጠሮ። ከዛ ተግባር ምዘናውን ይወስዳል። ከዛ ምን ያደርጋል? ግብሩ ከፍሎ ብቻ መንጃ ፈቃድ ወስዶ ይላል። ሁለቱም ፈተና ኢሚዲየትሊ እንዳለፈ ዛሬ ንድፈ ሐሳቡን አልፎ ነገ ደግሞ የተግባሩ ካለፈ መጥቶ 1 ሰዓት ባልሞላ ውስጥ መንጃ ፈቃድ ወስዶ ይላል። ይሄ ትልቅ ለውጥ ነው። እንደ ክልላችን አሁን የብዙ ክልሎችን አይተናል። እኛ የምንሰጠውን ያህል መንጃ ፈቃድ አገልግሎት እየሰጡ ያለ ማለት ይችላል። ብዙ ልምድ ልውውጥ አድርገናል። የኛ በጣም የሚገርማቸው ለውጣችን በጣም ራዲካል ቼንጅ ነው ያደረግነው ማለት ነው። በዚህ መንጃ ፈቃድ ዙሪያ ላይ በጣም ራዲካል ቼንጅ ሰዎቹን እርካታ ዳሰሳም አድርገን አይተናል እና በጣም ነው የረኩብንና የጥሩ ጎናችን ነው አውቶሜሽን ማድረጋችን። በቀጣይ ደግሞ ሞር የዘመን አውቶሜት አድርገን ሙሉ ለሙሉ ከወረቀት አልባ አገልግሎት የምንሰጥበት ሂደት ላይ ነው ያለነው ማለት ነው። ተመልካቾች እኛም እንግዲህ በሐረሪ ክልል መንገድ ልማት ቢሮ ባደረግነው ድንገተኛ ምልከታ ከፋይል አያያዝ ጋር ተያይዞ የተለያዩ ስራዎችን ሲያከናውኑ ተመልክተናል። እሱን በአጭር ቪዲዮ ወደ እናንተ እናደርስና ተመልሰን የምንገናኝ ስሜ ማሙሽ ጋሻው እባላለሁ። በትራንስፖርትና መንገድ ልማት ቢሮ መዝገብ ቤትም በእኔ ስር ያለበት ሁኔታ ነው ያለው። እንደተባለው ባለጉዳዮችን ስናስተናግድ ቅሬታዎች ይከሰታሉ፣ ይኖራሉ። ምክንያቱም አገልግሎት ሰጪ ከመሆናችን አንጻር አገልግሎት አሰጣጣችን ግን ከዚህ በፊት ከነበረው የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። ምክንያቱም ሲስተም ውስጥ የገቡ ፋይሎች አብዛኞቹ ሲስተም ውስጥ የገቡ ፋይሎች ናቸውና በሲስተም እናስተናግዳለን። ሆኖም ግን አንዳንዴ ደግሞ ማኑዋል የሚገባበት አሰራሮች አሉ። ለምሳሌ ሲስተም ውስጥ ያልገቡ ፋይሎች ተለይተው የተቀመጡ አሉ። እነዚህ ፋይሎች ወደ ሲስተም እንዲገቡ እንደ ማኔጅመንት ተነጋግረን የተወሰነበትና ወደ ሲስተም ውስጥ እየገቡ ያሉበት ሁኔታ አለ። ተመልካቾች ቀደም ሲል እንግዲህ በሐረሪ ክልል መንገድ ልማት ቢሮ ባደረግነው ድንገተኛ ቅኝት የክልሉ የፋይል አያያዝ ጋር ተያይዞ የክልሉ መንገድ ልማት ቢሮ እየሰራቸው ያሉ ፋይሎችን ወደ ዳታ የማስገባት ስራዎችን እንግዲህ ያየንበትን ቪዲዮ ነው ወደ እናንተ እያደረስ ነው። ኢንጂነር ጃፋር በመጨረሻ 1-2 ጥያቄዎችን ላንሳ። ብቃት ያለው አሽከርካሪን ከማፍራት አኳያ ተቋማችሁ ከሌሎች ተቋማቶች ጋር በመቀናጀት እየሰራቸው ያሉ የግንዛቤ ማስጨበጫ ስራዎች ምንድን ናቸው የሚለውን እስቲ ቢያነሱ። እንደሚታወቀው ተቋማችን ከብዙ ባለድርሻ አካላት ጋር ግንኙነት አለው። አንደኛው የሚመለከተው አካል የአሽከርካሪ ማሰልጠኛ ተቋም ነው። የአሽከርካሪ ማሰልጠኛ ተቋም የተቋቋመለት ዓላማ ብቁ የሆኑ አሽከርካሪዎችን በስነ ምግባር የታነጸና ክህሎት ያላቸውን አሽከርካሪዎች ማፍራት ነው። ይህን ደግሞ እኛ እንደምንታወቀው በክትትልና ቁጥጥር ነው እና ድጋፍ ይሰጣቸዋል። ድጋፉ ምንድነው? የተለያዩ ግንዛቤ ማስጨበጫ ፕሮግራሞችን ለአሽከርካሪ ማሰልጠኛዎች እንሰጥና
ራሳቸው አሽከርካሪ ማሰልጠኛ ተቋማቶች ደግሞ አፍርቷቸው ገበያ ላይ ያሉትን አሽከርካሪዎች ለአንድ ሳምንት የሚሆን አጫጭር ስልጠና እንዲሰጡ ከአሁን በፊት አንድ ያደርገናል። አንድ ሁለት ተቋም ላይ እነዚህ ነገሮች ተግብረዋል ማለት ነው። ባለፈው ተቋም ስንጎበኝ ባየንበት ሁኔታ ምንድነው አንድ አሽከርካሪ ወደ ገበያ ከወጣ በኋላ ስራ ላይ ያለ ብዙ የመዘናጋት ሁኔታዎችም ከኑሮ አንፃር፣ ከስራው አንፃር፣ ከድካም አንፃር ሊኖር ይችላል። እነዚህ ሰዎች ልክ እንደ ሪፍሬሽመንት ኮርስ ጋብዘን በየክልሉ ላይ አጫጭር ስልጠናዎችና ግንዛቤዎች አሁን በፊት ተሰጥቷል ማለት ነው። አሁን በቀጣይ ዓላማችን ራሱ ከነዚህ አሽከርካሪ ማሰልጠኛ ተቋሞች ተመርቆ የወጡት አሽከርካሪዎችን በመጋበዝ ሹፌሮችን በመሰብሰብ የግንዛቤ ማስጨበጫ አደጋን በተከላክሎ ማሽከርከር ላይ ስልጠና ለመስጠት አስበናል። ባለፈውም አንዴ ሰብስበን አደጋን በመከላከል ዙሪያ ላይ በቲቲ አዳራሽ ላይ ሰብስበን ስልጠና ሰጥተናል። እንዳለ የባጃጅ ሹፌሮችን ከተማ ውስጥ የሚሄዱ የታክሲ አገልግሎት የሚሰጡትን ሰብስበን ከሚመለከተው አካል ጋር ከተሽከርካሪ ደህንነትና ቁጥጥር ክፍል ጋር በመሆን እነዚህ አሽከርካሪዎች አደጋን ተከላክለው እንዴት እንደሚያሽከርክሩ በማሽከርከር ላይ የሚደርስባቸውን አደጋ ከህብረተሰቡ እንዴት መከላከል እንደሚችሉ እና የህብረተሰቡን ደህንነት ጠብቀው የትራንስፖርት ህግና ደንብን እና መመሪያን በሚያሽከርክሩበት ጊዜ እንዲተገብሩ የግንዛቤ ማስጨበጫ መድረክ ላይ ሰጥተናቸዋል ማለት ነው። መልካም ኢንጂነር ጃፈር፣ በመጨረሻ የማነሳው ጥያቄ ምንድነው ከተቆጣጣሪነት ባሻገር ከተቋማቶች ጋር ያላችሁ ማህበራዊ እንደዚሁም የተለያዩ ቅንጅታዊ ሁነቶች ምን ይመስላል? መልካም ከአሽከርካሪ ማሰልጠኛ ተቋማቶች ጋር በጣም በቅርበት የምንሰራቸው አንዳንድ ስራዎች አሉ። የልማት ስራዎች ከመንግስት ጎን ቆመን ልማትን የመደገፍ ስራዎች መንግስታችን አሁን የያዘውን አቅጣጫ የሀገራችንን የማልማት ስራ ኢኮኖሚ ድጋፍ የሚያደርጉበት ሁኔታዎች ይኖራሉ። ሌላ ደግሞ ማህበራዊ ድጋፎች የሚያደርጉበት ይኖራሉ ማለት ነው። ለምሳሌ መንግስት ኮሪደር ልማቶችን በሚሰራበት ጊዜ እንደ ትራንስፖርትና መንገድ ልማት ቢሮ የራሳችን ድርሻ እናደርገዋለን። ያንን ደግሞ ከነሱ ጋርም አንዳንዴ በድጋፍ መልክ ተንቀሳቅሰን ችግኝ ለመትከል ኮሪደር ላይ የሚሰሩ ስራዎችን ድጋፍ በእነሱ ድጋፍም አንድ ላይ ድጋፍ እንዲያደርጉ አድርገን የምንሰራቸው ብዙ የልማት ስራዎች አሉ ማለት ነው። ልክ እንደዛው ከማህበራዊ ግንኙነቶቻችን ጋር ምንድነው የምናደርገው? የክረምት በጎ አድራጎት ስራዎች አሉ። ለምሳሌ የበጎ ፈቃድ ስራዎች ለአቅመ ደካማ ተማሪዎች የደብተርና የእርሳስ ብር ድጋፍ ማድረግ፣ እነዚህን የመሳሰሉትን በየአመቱ ክረምት ላይ ድጋፍ እንዲያደርጉ ከነሱ ጋር ይህን ያህል ግንኙነት አለን ማለት ነው። ይህ ማለት ደግሞ ያው ለህብረተሰባችን እነሱ ከህብረተሰባችን ውስጥ የፈለቁ ተቋሞች ስለሆኑ ለህብረተሰባችን ተመልሶ ድጋፍ ማድረግ አለባቸው ማለት ነው። ስለዚህ ይህን ያህል የቀረበ ግንኙነት አለን ማለት ነው። መልካም ኢንጂነር ጃፈር፣ በመጨረሻ እስካሁን ባነሳነው ሀሳብ ዙሪያ ማስተላለፍ የሚፈልጉት መልእክት ካለ በዚህ አጋጣሚ ክልል ውስጥ አመሰግናለሁ። እኔ ማስተላለፍ የምፈልገው መልእክት ማንኛውም አሽከርካሪ ቢያሽከረክር በስነ ምግባር ቢያሽከረክር፣ ነገ ዛሬ የሚያሽከረክረው አሽከርካሪ እኮ ቤተሰቡ በሌላ ተሽከርካሪ ላይ ሊሳፈር ይችላል እና እግረኛንም እንደ ቤተሰብ መመልከት፣ በጥሩ ስነ ምግባር ማሽከርከር፣ አደጋን ተከላክሎ እንዲያሽከረክሩ ለአሽከርካሪዎች መልእክቴን አስተላልፋለሁ። ሌላ በስራችንና በመስሪያ ቤታችን ላይ የሚነሱ ቅሬታዎች ካሉ እነዛ ቅሬታዎችን በአካል ቀርበው መስሪያ ቤታችን መምጣት ያላቸውን ቅሬታ በማቅረብ አግባብ ባለው ሁኔታ ቅሬታቸውን እንፈታላቸው መሆኑን ለአሽከርካሪዎች ማስተላለፍ ፈልጋለሁ። ሌላ በሀገራችን ውስጥ የሚከሰተውን የትራፊክ አደጋ ለመቀነስ ሁላችንም የበኩላችንን ርብርብ አድርገን ሀገራችንን መንግስት ከያዘው ልማት ጎን በመቆም ወደ ተፈለገበት ሀገራችንን ወደ ልማት ማሻገር አለብን ብዬ አመሰግናለሁ። መልካም ኢንጂነር ጃፈር ኢብራሂም፣ ስለነበረን ጊዜ እጅግ ከልብ አመሰግናለሁ።
ተመልካቾች እስካሁን እንግዲህ ወደ እናንተ ስናደርስ የቆየ ነው በሐረሪ ክልል መንገድ ልማት ትራንስፖርት ቢሮ በመገኘት የሐረሪ ክልል ላይ ያሉ የአሽከርካሪ ተቋማቶች እየሰሯቸው ያሉ ብቁ አሽከርካሪን ከማፍራት አንጻር እየተሰሩ ያሉ ስራዎችን ከመቆጣጠር አኳያ ተቋሙ እየሰራቸው ያሉ ስራዎች ምን ይመስላል በሚለው ሀሳብ ዙሪያ ከኢንጂነር ጃፈር ኢብራሂም ጋር ያደረግነውን ቆይታ ነበር ወደ እናንተ ያደረስነው። ሳምንት በተለየ አዲስ መሰናዶ የምንጠብቃችሁ ነው የሚሆነው። እስከዚያው ሰላም።